ኦሪት ዘሌዋውያን ላይ ምዕራፍ 20 ላይ የእግዚአብሔር ሙሴን እንዲያለው ብሎ የሚሰጣቸው ትእዛዛቶች አሉ። እነዚህ ትእዛዛቶች አሁን እኛ እየተጠቀምንባቸው አይደለም። ለምሳሌ አንድ ወንድ ከሴት ጋር እንደሚተኛው ሁሉ ከወንድ ጋር ቢተኛ ሁለቱም አጸያፊ ስራ ሰርተዋልና ይገደሉ፣ ደማቸውን በራሳቸው ላይ ይሁን ይላል እና ማቴዎስ በአዲስ ኪዳን ስንመጣ ደግሞ ማቴዎስ ወንጌል ላይ ምዕራፍ 5 ከቁጥር 17 ላይ እኔ ሕግና ነቢያትን እንድሽር የመጣው አይደለሁም ላስፈጽም እንጂ የሚል ቃል አለ። እነዚህን ሁለት ነገሮች እንዴት ነው የምናስማማው? ሌላ ደግሞ መጠየቅ የምፈልገው አንድ ሕፃን ልጅ ከሲሞት ክርስትና ሳይነሳ ወይም ሳይነሳ ቢሞት በእናትና በአባቱ እምነት ይድናል የኦርቶዶክስ ቤተሰብ ከሆኑ፣ ካልሆነ ግን እስካሁን እንደሰሞት አይድንም የሚል እኔ ሰሞት እርግጠኛ አይደለም። ስለዚህ ሁለተኛ ጥያቄ። ሶስተኛ ጥያቄ ደግሞ በአገልግሎት ላይ ስርዓት ይቅደም ወይስ ሰው? አንዳንዴ ሰውን ወደ ቤተክርስቲያን ለማምጣት ሲባል አንዳንድ ስርዓቶችን ልንሽር እንችላለን። ስለዚህ ሰው ይቅደም ወይስ ስርዓት? የመጨረሻው የሙሴ ሕግ ተሽሯል የሚለውን ለያት። የሙሴ ሕግ ተሽሯል የሚለውን የሙሴ ሕግ በድንጋይ ተወግሮ ይገደል ይላል። ደግሞ ወንጌል ደግሞ ግራ ለሚመጣ ቀኝ ስትላለች እና ደግሞ ክርስቶስ ደግሞ እንደዚህ ካለ ደግሞ ለሕግ ልሽር አልመጣውም ይላል። አሁን ያ የሙሴ በድንጋይ የመወገገር ሕግ ቀርቷል አልቀረም? አልቀረም። በጣም ይቅርታ አድርጉልኝ፣ አልቀረም። እንዴት ነው? እንዴት በድንጋይ እጅ የቆረጠ ሰው እጅ ይቆረጣል፣ ክፋት የሰራ ሰው በድንጋይ ይወገራል ይላል። ለምንድን ነው እንደዚያ የሚለው እግዚአብሔር? እጅ የቆረጠ ሰው እጅ ይቆረጥ ያለው ለምንድን ነው? እጅ እንዳይቆረጥ ሲል የሰው እጅ እንዳይቆርጥ ነው። ስለዚህ ፍቅር ጸናች ማለት ነው። ፍቅር ጸናች ባሉ ክርስቶስ ደግሞ ይልቁንም መጎናጸፊያ ያልወሰደብህ መጠምጠም ያልወሰደ መጎናጸፊያ ጨመረልህ ሲል ያንን ሕግ አጸና ወይ ሻረው ነው የሚባለው። ፍቅር የበለጠ ጸናች ነው። ሌላው በድንጋይ መወገር በመንፈሳዊ ትርጉም ሲተረጎም አለት ክርስቶስ ነው። ለምሳሌ አባቶቻችን በድንጋይ ተወግሬ 3 ቀን በባህር ሰዋኝ አደርኩ ይላል ቅዱስ ጳውሎስ። ይህን ቅዱስ ጳውሎስ ሲተረጉመው በ3 ቀን በድንጋይ ተወግሬ ማለት በእብነ ሃይማኖት ተወግሬ በኮኮ ሃይማኖት በቅዱስ ጴጥሮስ ሃይማኖት ጸንቼ 3 ቀን በባህር ሰዋኝ ውዬ አደርኩ ማለት በምስጢረ ሥላሴ ባህር ሰዋኝ ኖርኩ ማለቱ ነው ብለው ይተረጉሙታል ማለት ነው። የክርስቲያን ልጅና የሙስሊም ልጅ የሚለው አንደኛ ጉዳዩ የማን ነው? ይሄ ሐሳቡ የእግዚአብሔር ነው። ፍትሐ እግዚአብሔር ስለሆነ ጠየቅነውም አልጠየቅነውም የሚጎዳን ጉዳትም የለም፣ ብናውቀው የሚጠቅመን ጥቅም የለም። ስለዚህ እንዲህም ደግሞ ከሆነ ጥያቄው በምስጢረ ጥምቀት ራሱን ችሎ ብዙም ስለሚብራራ እንዲህ አይነት ነገሮችን አሁን ዝም ብሎ የሰይጣን ቁመቱ ስንት ክንድ ነው አይነት ጥያቄ ወተት ነጭ ሆነው ለምንድን ነው? የሚጠቅም ጥያቄ ነው መጠየቅ ማለት ነው። አሁን የሎጥ ሚስት ስሟ ማን ነው? ምንም ጥቅም የለውም። ጥሩነሽም ሆነች ሌላም ብትባል ዙሮ የጨዋ ሐውልት መሆኗን ጉዳቱን ማወቅ ነው። ስለዚህ እና ጥያቄዎቻችንም ወደሚጠቅም እንድናመጣቸው ብዬ ነው። ይሄንን ብንተወው ራሱ ጥሩ ነው ወደሚል ሐሳብም ልውሰድ ብዬ ነው ይችን ያሰብኳት። ሰው ይቅደም ወይስ ስርዓት ይቅደም ወደሚለው አለና ቅዱስ አግናጤዎስ ሲናገር ቤተክርስቲያን በክርስቶስ አካልነት ከመሰለ በኋላ ቁርባኑን በደም ስርዓተ ቤተክርስቲያንን በስትንፋስ መስሎ አስቀምጧል። ስለዚህ አንድ ሰው ያለ ዓይን መኖር ይችላል፣ ያለ ጆሮ መኖር ይችላል፣ ያለ አፍንጫ መኖር ይችላል። ቢቆረጥበት ይሄ ማለት ነው ይኖራል። ምክንያቱም ቶማስ ዘመራስ 22 ዓመት ኖሯል አካሉ እየተቆረጠ። ያለ ልብ መኖር የሚችል የለም፣ ልቡ ደም መርጨት ካቆመች ማለት ነው። ቅዱስ ቁርባንን የመኖራችን ህይወት እንደዚያ ነው ማለት ነው። ምክንያቱም ትልቁ ነገር ቅድም መምህር እንደመለሱት ዘበላ ስጋዬ ወሰቴ ደሜ አለና በሕይወት ዘላለምን አይደለም እኔ የማስቀድመው አነ ይሄሉ ምስሌሁ ውእቱኒ ይሄሉ ምስሌ፣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል። ትልቁ ነገር ከክርስቶስ ጋር የመኖርና ያለ መኖር ባልቆረበ ቁጥር ከክርስቶስ ጋር ያለው አብሮነት
እየራቀ እየሸሸ ይሄዳል። ክርስቶስ ትንሣኤና ሕይወት ነውና ክርስቶስ ከራቀው ደግሞ የሰው ሕይወት የለውም ይሆናል እንጂ ክርስትናው መጠመቁማ ወደ እስልምናም ቢሄድ ወደ ፕሮቴስታንትም ካቶሊክም ቢሄድ ወደ ቡድሃም ቢሄድ ሃይማኖቱ አብሮት ተከትሎት ይሄዳል። መልሶም ቢመጣ አዲስ ልጅነት አይሰጠውም። ያን ወልውለው ነው የሚያጠሩለት እንጂ። ስለዚህ እንደዚያ ስለሆነ ባልቆረብን መቆጠር ከቤተ ክርስቲያን እንለያለን። ስርዓቱን ለምን በስትንፋስ መሰለው ሲባል ስርዓተ ቤተ ክርስቲያን በቤተ ክርስቲያን በምንድን ነው የሚመሰለው ያልኳችሁ? በስትንፋስ ነው። አንድ ሰው ሳምባው ቢወጣ ሞተ ይባላል። ስርዓት የጎደላት ቤተ ክርስቲያንም የሞተች ነው የምትሆነው። ስርዓቱ ለምን በስትንፋስ ተመሰለ? ቤተ ክርስቲያን ሕያዊት ጴንጠቆስቴ ትባላለች። ዘላለማዊት ጴንጠቆስቴ። ጴንጠቆስቴ ማለት መንፈስ ቅዱስ በአምሳ ቀን የወረደባት ቦታ ጴንጠቆስቴ ወይም ባለ አምሳ ያችን ጽርሐ ጽዮን ዘላለማዊት ጽርሐ ጽዮን ቤተ ክርስቲያን ናት። ስለዚህ መንፈስ ቅዱስ ሁልጊዜ ስለማይለያት በሀብተ መንፈስ ቅዱስ ስርዓቶቿን ስለምትፈጽም ስርዓቷ በስትንፋስ ይመሰላል። ለምሳሌ ክህነት ሲሰጥ ንሳ መንፈሰ ቅዱስ ይባላል። ሲጠመቅ ሜሮን ይቀባል። ሜሮን ሲቀባ ሀብተ መንፈስ ቅዱስ ነው የሚያሳድሩበት። ሁሉም የሚፈጸመው በስርዓተ መንፈስ ቅዱስ ነው። ክርስቲያን በስርዓት ይወለዳል፣ በስርዓት ያድጋል፣ በስርዓት ይሞታል፣ በስርዓት ይነሳል፣ በስርዓት ይኖራል ማለት ነው። እንደዚያ እኮ ነው። ስንጠመቅ በስርዓት እንጠመቃለን፣ ስናድግ በፈሪሃ እግዚአብሔር እናድጋለን። ምንኩስናው ስርዓት አለው። ቆቡ በአክሊለ ሦክ፣ ቀሚሱ በከለሜዳው፣ ቅናቱ በተጎተተበት ገመድ ይመሰላል። መቋሚያው ባስያዙት በተሳለቁበት በትር ይመሰላል። በቃ ይመሰላል። ጋብቻው ሚስቲቱ በቤተ ክርስቲያን፣ ባልየው በክርስቶስ ይመሰላሉ። ስርዓቱ በራሱ እስትንፋስ ነው። ስርዓት የሌላት ቤተ ክርስቲያን ምንድናት? መዋቅር ወይም ደግሞ በረት ነው የምትሆነው ማለት ነው። በረቱ ቅዱስ ጳውሎስም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ገስጽዎሙ ለእለ ይሐውሩ እንበለ ስርዓት፣ ያለ ስርዓት የሚሄዱትን ውቀሷቸው፣ ገስጿቸው ብሏል ቅዱስ ጳውሎስ። ሌላ ጊዜም ደግሞ ሲናገር ሮሜ ምዕራፍ 2 ቁጥር 31 ላይ ንሳርኑ ሕገ በይንተ ጽድቅ አለ። ስለ ሕግ ብለን ሕግ እንሻር ወይ ይላል። እስኪ በሉ እንሻር አንሻር። ዓይንን ለመውደድ ጆሮአችን መደንቆር የለበትም አይደለም እንዴ? እንደዚያ ነው ማለት ነው። ስለዚህ ሰውን ለማዳን ስርዓት ይቅደም ወይስ ሰው ይቅደም ሳይሆን ትክክል ነው። ክርስቶስ ለሰማይ አልሞተም፣ ለምድርም አልሞተም። የሰው ዋጋው ምንድን ነው? ክርስቶስ ነው። የሰው ዋጋው ሰው ስንት ብር አወጣ አይባልም። ሰው ዋጋው ክርስቶስ፣ በክርስቶስ ደም ነው ተመኑ፣ ዋጋው ልኩ ማለት ነው። በስንት ተገዛ እንደሚባል የክርስቲያን አንዱ ጠጉር እንኳን የአምላክ ደም ተከፍሎባታል። ሰው ክቡር ነው። ያ የሚሆነው ደግሞ ያን ክብር የሚያገኘው በስርዓት ነው። ያን የሚያገኘው በስርዓት ነው። ለምሳሌ እንደው አንድ ቃል ልንገራችሁ። ዓይን ልስማ ቢል ጆሮ መስማት ሰለቸኝ፣ ሐሜቱንም ዘፈኑንም ጥቂት ቀን ዓይን ሊሆን ቢል ይችላል አይችልም? እግዚአብሔር ግን ሁሉን ይችላል አይችልም? ሁሉን ከቻለ ለምን አያደርገውም? የስርዓት አምላክ ነው። የስርዓት ነው። ጸር ዛቆነኖ ለፀሐይ ማልተ፣ ፀሐይን በቀን አሰለጠነው፣ ጨረቃን በሌሊት። ያንን ደግሞ ገልጦ አይ ፀሐይ 5000 ዓመት እንዲሆነሻል ደግሞ የማታውኛ እንጂ ለምን አይልም? የስርዓት አምላክ ነው። ስርዓት ከየት መጣ? ከህሉና ሥላሴ የመጣ ነው። ህሉና ሥላሴ እይፈልስ ስምአብ እምካዊነ ስብአብ ስምአብ ሀበካዊነ ወልድ ሀበካዊነ ስመ ወልድ ወሀበካዊነ ስመ መንፈስ ቅዱስ። አብ አብነቱ ተለውጦ ወልድ ወደ መባል መንፈስ ቅዱስ ወደ መባል እንዳይለወጥ፣ ወልድም ስሙን ለውጦ አብ ወደ መባል መንፈስ ቅዱስ ወደ መባል እንዳይለወጥ፣ መንፈስ ቅዱስም መንፈስ ቅዱስ መባሉ ለውጦ አብ ወልድ ወደ መባል እንዳይለወጥ ነው። ሁሉም በስርዓት ጸንቶ የሚኖረው ከሥላሴ ከህሉና ሥላሴ ተምሮ ነው ማለት ነው። ስለዚህ ማህበሩን ከሥላሴ የተማርነው ነው። ስርዓቱን ከሥላሴ የተማርነው። ስርዓተ አብና ለአብ አለው፣ ስርዓተ ወልድና ለወልድ አለው፣ ስርዓተ መንፈስ ቅዱስና ለመንፈስ ቅዱስ አለው። ስርጸት ለሱ አለው፣ ቃልነት ለሱ አለው፣ ለወልድ አለው፣ ልብነት ለአብ። ለምን ተለዋውጠው አይሆኑም? ስርዓት ስለሆነ። እግዚአብሔር የስርዓት አምላክ ነው። ባህሪው ቅውም የማይለወጥ ሕያው ዘላለማዊ ስለሆነ ነው። ስለዚህ ስርዓት የቤተ ክርስቲያን አካሏ እስትንፋሷ ነው። ስለዚህ ምንድነው ስርዓቱን የምንፈጽምበት መንገድ? ስርዓቱን ለምሳሌ ቅዱስ ጳውሎስ ምን አለ? እውነትን በፍቅር እያያዝን ወደ ክርስቶስ እንደግ። እውነትን በምን እያያዝነው ነው? ለምሳሌ አሁን አንድ ሰው በወንዶች መግቢያ ቤተክርስቲያን መግባት እያለበት በሴቶች መግቢያ ገባ። ውጣ ውሻ ብንለው ልክ አይደለም። ለምን? እውነትን በፍቅር ካልያዙት ውሸት ይሆናል ራሱ።
እውነትን በፍቅር እያያዝን ወደ ክርስቶስ እንደግ ያለ ቅዱስ ጳውሎስ ኤፌሶን 4 ላይ ለዚህ ነው እውነት በፍቅር ሲያዝ እውነትነቱ ይጠቅማል። እውነት በፍቅር ካልተገያዘ ግን እውነትነቱ ራሱ ያው ክርስቶስን ካልተጠቀሙበት የማሰናከያ ድንጋይ እንደሚሆን ሥርዓተ ቤተክርስቲያን በአግባቡ ካልተመሩበት ሌላውንም ያጠፉበታል፣ ራስንም ያጠፉበታል ማለት ነው። ስለዚህ ስናከብረው የምናከብርበት መንገድ እንደ ፈሪሳውያን ወይም እንደ እኩይ ፍልስጣ የሚባል ሰይጣን አለ። የሰው ተንኮል ብቻ የሚጽፍ ማለት ነው። ዝክር ብትዘክሩ አይጽፍላችሁም፣ ሰርቀዋል ብቻ ብሎ ነው የሚጽፈው ማለት ነው። እንደዚያ ስህተት ለቃሚዎች መሆን የለብንም። እግዚአብሔር ከመፍጠር ያልናቀውን ልንንቅ አልተፈቀደም። እንደዚያ እኛ የፍቅርና የርኅራኄ ሰዎች እንሁን እንጂ ሌላው ችግር የለውም ማለት ነውና ስርዓት ይቅደም፣ ሰው ይቅደም፣ ሰው በስርዓት ይዳን። እንደዚህ ብለን ብንይዘው ይሻላል። የአማኝ ልጅ ሳይጠመቅ ቢሞት ገነት አይወርስም የሚል አስተምሮ ነው የሰማሁትና ከእናንተ በፊት በእድሜ የነበሩ አባቶቻችን ባህለ ሃይማኖት ነገረ ጽድቅ በሚባል መጽሐፍ ላይ የክርስቲያን ልጅ መርሐ ጽድቅ ባህለ ሃይማኖት እዛ መጽሐፍ ላይ የክርስቲያን ልጅ ሳይጠመቅ ቢሞት በእናት በአባቱ ርስት ገነት መንግስተ ሰማያትን ይወርሳል ይላል። አንደኛ ይሄን መጽሐፍ ይዤ ለመጠየቅ ሞክራለሁ። ሁለተኛው ደግሞ ርቱዕ ሃይማኖት የተባለ በአሁን ሰዓት በአማርኛ የተተረጎመልን መጽሐፍ ላይ ያልተጠመቀ ክርስቲያን ሕፃን ሆኖ ለ40 ቀን ለ80 ቀን ሳይደርስ ቢሞት ለጊዜው ገነት ይገባል፣ ከውሃና ከመንፈስ ስላልተወለደ ግን መንግስተ ሰማያት ግን አይገባም ብሎ ርቱዕ ሃይማኖት ላይ አስቀምጠዋል። እነዚህ ኃይለ ቃላት እንዲብራሩልኝ ነው። አመሰግናለሁ። የኢአማኒው ጉዳይ ለፍትሐ እግዚአብሔር እንተው ያልኩበት ምክንያት ምንድን ነው? አሁን ልጆቹ ማለት ነው አሁን ያለ ሰው እንድድን ምን ላድርግ ይላል አይደል? ቆሞ ያለ ሰው ማለት ነው። ቆሞ ያለ ሰው የራሱ ድርሻ አለ፣ የቤተክርስቲያን ድርሻ አለ፣ የእግዚአብሔር ድርሻ አለ። ያንን አውቆ እንዲመላለስ ድርሻዬ ምንድን ነው እንዲል ነው የሚነገረው። ለዚህ ሕፃን የምንጠይቀው ለምኑ ነው? እስኪ ንገሩኝ። አሁን የሙስሊሙ ልጅ ሳይጠመቅ ሙቶ ስለሆነ ቆፍረን አውጥተን አናጠምቀውም። የክርስቲያኑ ልጅም እንደዚህ ነውና እንግዲያስ የክርስቲያን ልጅ ሆኖ በአባቱ እምነት የማይድን ከሆነ እናጥምቀው እንደገና ቆፍረንም አንልም። ስለዚህ እንደዚህ ማንል ከሆነ ድርሻው የማን ብቻ ነው? መሰረታዊ ነገር ግን የክርስቲያን ልጅም የሚያሰጋ በሽታ ከያዘው የሚያሰጋ በሽታ እንኳን ቢኖርበት ብለዋል ሰለስቱ ምዕት ፈጥነው ያጥምቁት 40 ቀን ሳይሞላ ሴቷም 80 ቀን ሳይሞላት ያጥምቁት ደዌ ከያዘው ብለው ይናገራሉ ማለት ነው። ሕፃኑ ጭንቅ ሲለው ስርዓት አለው የራሱን ችሎ ማለት ነው። ካህናት እንኳን እስከ መንገድ እንኳን እስኪሄዱ ድረስ ድንኳን ጠቅለው መንገድ ላይ እስኪያጠምቁት ድረስ ቤተክርስቲያን ለመድረስ እንኳን ጊዜ ባያገኝ እስከዚያ ድረስ ካህናት ሂደው እንኳን ሊያጠምቁት ይችላሉ ማለት ነው። መንገድ ላይ ድንኳን ተጥሎ ተባርኮ ድንኳኑ ማለት ነው። እስከዚህ ድረስ ይሂድ ተብሎ ተሰርቷል። ከዚህ የተረፈውን ነገር ደግሞ አባቶች የጻፉት ይሄን ነው። ይሄ ግን የርቱዕ ሃይማኖት መካነ ንስሐ የሚባለው ይሄ ካቶሊኮች አስተምህሮ ማለት ነው። እሱን የሚመስል ነው። ርቱዕ ሃይማኖት ተናግሮት ሳይሆን በመላሽ የሚባል አለ፣ ቃለ ጸሐፊ የሚባል አለ። ቃለ ጸሐፊ የሚባለው ርዕስ የሚሰጠው ነው፣ ሲጽፍ ርዕስ የሚሰጠው ነው። መላሽ የሚባለው ከሌላ ቋንቋ የሚመልሰው ነው። ስለዚህ ቃለ ጸሐፊ፣ መላሽ እነዚህ ተባብረው ነው እንደዚህ ሊያደርጉት የሚችሉት እንጂ መሰረታዊ ነገር ይዘከረ መጽሐፍ ክሌት ሰለስተ መካናተ አላ ክሌተ መካናተ መጽሐፍ 2 ቦታ እንጂ 3 ቦታ አልተናገረም። ስማት ዘሃይማኖት አበለ መመከት ትችላላችሁ። መጽሐፍ ስንት ቦታ ነው ያለው? ስንት ቦታ ነው ያለው? 1 ቦታ ነው ያለው እንጂ 2 ቦታ እንጂ 3 ቦታ አላስቀመጠም። እና የና አርጌንስ አስተምሮ ነው ማለት ነው ሰው። ስለዚህ አርጌንስ ደግሞ ይሄ የአርጌንስ ተገልብጦ ነው። አርጌንስ ሰው ክፉ ስራውን በሲኦል ጨርሶ ጌታ ሲመጣ ወጥቶ መንግስተ ሰማያት ይገባል ነው የሚለው ማለት ነው። ሁሉም ሰው ይድናል ወደሚለው ማካሄድ ሁሉ የሚጠጋ ነው። ስለዚህ የመላሽና የቃለ ጸሐፊ ነው እንጂ ይሄ ችግር አይደለም። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስም መርሐ ጽድቅ ባህለ ሃይማኖት ላይ ይሄንን ያሉት ከዚህ ተነስተው ነው። ሰው የክርስቲያን ሃይማኖት አሁን ለምሳሌ ሊያጠምቁት እንኳን እየሄዱ ግን ቢሞት ነው ሊያጠምቁት እንኳን እየሄዱ ቢሞት በፍጹም ልጁ ይድናል በእውነት ማለት ነው። ምክንያቱም ምንድነው አንድ የሚታየው ምንድነው የሰዎቹ ልከኛነት ይታያል። ሳያጠምቁት እንዳይቀሩ ለእናት አባቱም ትምህርት ለመስጠት ነው። አሁን ምንድነው አንድ ሰው ለምሳሌ ወጣ እንኳንስ ሕፃን ይቅርና ትልቅ ሰው ሃይማኖት የሌለው ሰው ወጣ በክርስቶስ ሊያምን እየሄደ መንገድ ላይ አውሬ በልቶት ቢሞት
እንባውና ደሙ ጥምቀት ሆኖት ይድናል ማለት ነው። በዚህ ነው የሚወሰደው። ስለዚህ እነዚህን አስተምሮዎች ከዚህ አንጻር እንድናያቸው ነው የምፈልገው። አንድ ክርስቲያን አሁን ላይ ያለነው ክርስቲያኖች በተለይ ከተማ ላይ ያለነው ወንጌል አልተሰበከልንም ማለት አንችልም። በሚገባን መጠን ቤተክርስቲያን እናውቃለን ባንልም ግን እሱን እያወቅን አለማድረግ የሚፈጥረው ጭንቀት አለና ተስፋ መቁረጥ በራሱ በየዕለቱ መጸለይ እንዳለብን እያወቅን መጾም እያለብን መቁረብ እያለብን እንዳወቅን አናረጉምና እሱን በህይወት እንዴት እናድርገው? እሱ ነው የቸገረን ብዬ አስባለሁ። ያወቅነው ባለመኖራችን ተስፋ ቆርጠን የሚለው ያውኗን እህታችንም አንድ ነገር ልበልና ሶስቱም ላይ እሳቸው ያለብሳሉ። ሰይጣን ሰውን የሚዋጋው በሁለት መንገድ ነው። አንደኛ እግዚአብሔር ቸር ነው በማለት፣ ሁለተኛ እግዚአብሔር ጨካኝ ነው በማለት። በሁለቱም ነው የሚዋጋው። ለምሳሌ ኃጢአት እንዲጨምር እግዚአብሔር ቸር ነው ይለዋል። ይሰርቃል ተናዘዝ ሲሉት እግዚአብሔር ቸር ነው ይላል። ይመዘሙታል ታው ሲሉት እግዚአብሔር ቸር ነው ይላል። እንደዚህ የሚያደርገው ኃጢአት እንዲጨምር ነው። በደንብ ኃጢአት ውስጥ ጥልቅ ብሎ ሲገባ እቱ የስክ ኃጢአተ በዲበ ኃጢአት እንዘትብል መሐሪ ውእቱ እግዚአብሔር ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስም ሮሜ 2 ላይ ተፈቅድኑ ታስተአብዶ ለእግዚአብሔር በብዝኃ ምሕረቱ ወበኦሆ ብሂሎቱ እግዚአብሔር ሰላም አሳድረኝ እሺ ሰላም አውለኝ እሺ ሲል ጊዜ እግዚአብሔርን ሞኝ ልታደርገው ትፈልጋለህ ወይ አንተ ሰው ብሎ ይነገራል። ለወጡ ስብሐት የእግዚአብሔር ምስሌ ነው ነህ አማካሪው ነህ በምን የማይፈረድብኝ እስከሆን ድረስ ጽድቅ ሰርቻለሁ እንኳን ብትል እግዚአብሔር በምን ሊፈርድ እንደሚችል የእግዚአብሔርን ባህሪ ጠንቅቀህ እስከማወቅ ደርሰህ ልዑል ነህ ወይ ይላል። ባላንጣው ምስሌ ነው ነህ አማካሪው ነህ በምን እንደሚፈረድብህ እንኳን ስለማታውቅ እንዳይፈረድብኝ ሁኛለሁ እንኳን የምትል አይደለምና እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ይሄንን መጠንቀቅ ይገባል። ሁለተኛ ደግሞ ከወደቅን በኋላ ደግሞ እንዲሁ ነው ብትሄድ እግዚአብሔር ሊምርህ ነው ይላል። ደግሞ እንግዲህ ተነው እግዚአብሔር ጨካኝ ነው ደግሞ ይለዋል። ኃጢአት እንዲሰራ መሐሪ ነው እንዳይመለስ ጨካኝ ነው የሚል ያቃጭልበታል ማለት ነው። ስለዚህ ምንድነው አረጋዊ መንፈሳዊ ምን ይላል? ኦ ክርስቶስ ወልዶ እግዚአብሔር ሕያው አንተ ውእቱ ባሕረ መሰኒ የሕያው የእግዚአብሔር ልጅ ክርስቶስ አንተ የውበት ባህር ነህ ይላል። እዚችን የምታክል ባህር ብትኖር ሁላችንም እየገባን ብንጠመቅ ትደፈርሳለች። የኃጢአተኞች ኃጢአት የማያደፈርሰው ባህር ግን ክርስቶስ ነው። ቅዱስ ያሬድ ደግሞ መሐሪ ወትረ ይለዋል። አሁን አንድ ሰው ትናንት ቢሰርቅ ያልፈኛል፣ ዛሬ ቢሰርቅ ያልፈኛል፣ ነገ ብጨምር ግን ሊደበድበኝ ይችላልና ምን ሆነ ነው ሲባል ትናንት አለፍኩት፣ ዛሬ አለፍኩት፣ አሁንም አበዛው ይላል። እግዚአብሔር ግን ትናንትም ይምራል፣ ዛሬም ይምራል፣ ነገም ይምራል። ስለዚህ መሐሪ ወትረ አለ ቅዱስ ያሬድ። ስለዚህ ምንድነው ለዚያ አምላኬ መሐሪ ነው። አዎ ይችን ተናግሬ ልፈጽማት። አዎ ወልዶ መንፈስ ቅዱስ ያነጽሁ፣ አዎ ወልዶ መንፈስ ቅዱስ ያጸርዩ፣ አዎ ወልዶ መንፈስ ቅዱስ ይቀድሱ፣ አዎ ወልዶ መንፈስ ቅዱስ ያነጻሉ፣ ያጠራሉ፣ ይቀድሳሉ። ያነጻሉ ልብስን ከሳሙና እንደማገናኘት፣ ያጠራሉ በውሃ እንደመለቅለቅ፣ ይቀድሳሉ ደርቆ እንደመለበስ ብለው ይተረጉማሉ አባቶቻችን። ከሳሙና እንደመገናኘት ከመምህረ ንስሐ ጋር መገናኘት፣ በውሃ እንደመለቅለቅ ቀኖናን መጨረስ። አሁን ቀኖና እንኳን 50 ስገድ ሲባል አንዳንድ ምዕመናን እንዲህ ይላሉ፣ አይ ስግደቱ አንሶኛል ኃጢአቴ ብዙ ነው ይጨምሩልኝ አባይል። ሲጀመር እልፍ ምልፊት ስግደት ብንሰግድ ለኃጢአቱ ካሳ ይሆናል? አይሆንም። የሚደመሰሰው ኃጢአቱ በካህኑ ስልጣን ነው በስግደቱ ነው? በካህኑ ስልጣን ነው። ስግደቱ ሕማማተ ክርስቶስን ለመሳተፍ ነው የሚሰጠው። ሕማማተ ክርስቶስን እንድንሳተፍ መበደላችን ትዝ እንዲለውና እንድንገሰጽ ክርስቶስ ስንናዘዝ ከኃጢአተኞች ጋር መቆጠሩን እንሳተፈዋለን። እሱ ኃጥ ተብሎ መዋሉን እንሳተፋለን። ስግደት ደግሞ ስንሰግድና ስንጸልይ ደግሞ ሲደበደብ መዋሉን እንሳተፋለን ማለት ነው። ለዚህ ሱታፌ ነው። እዚያ ደርቆ እንደመለበስ ስጋውን ደሙን መቀበል። የዛን ጊዜ ሰውየው ፍጹም ስርየትን ያገኛል። ኃጢአቱ ተለቅልቋል። ግን ኃጢአቱ መልቀቁ ብቻ ቅድም በጥናቱ እንደቀረበልን ኃጢአቱ መቅረቡ ብቻ መልቀቁ ብቻውን ማለት መስረቅን መተው ጽድቅ አይደለም፣ በሰረቁበት እጅ መመጾትም ጭምር እንጂ ማለት ነው። ስለዚህ ደግሞ ስጋውን ደግሞ ሲቀበል ሰው ዳነ፣ ፍጹም ሆነ ይባላል። ስለዚህ ክርስቶስ ያጠራኛል፣ የትኛውም ያህል ኃጢአት እንኳን ቢኖርብኝ እድናለሁ የሚል መልስ መስጠት ይገባል ማለት ነው እንጂ ጨርሶ በነገራችን ላይ እንደው አንድ ሰው የሆነ ዝሙትም ይስረቅም ነፍስ የሚግደል ኃጢአቱን ሰርቶ በጨረሰበት ደቂቃ ወዲያው ለጸሎት መቆም አለበት።
ይሄ ማለት ግን ለኃጢአት ጥብቅና እንቁም እያልኳችሁ ደግሞ አይደለም። ምን ማለት ነው? ምንድነው? ምን ጊዜ የሚሆን እግዚአብሔር የማይሰማው ጩኸት የለም ነው። ተመልሶ የማይሰማው ስለሌለ። በዚህ ልጨርስ፣ አበዛሁት። ፕሪዲስቲኔሽን ቅድመ ውሳኔ የተነሳ ሀሳብ አለ። የቤተክርስቲያናችን አስተምሮ አይደለም ተብሏል። እውነት ነው። ነገር ግን እኔ በልቦና የሚመላለስ አንድ ነገር አለ። ቅዳሴ አትናቴዎስ ላይ ሕፃንን ከአባቱ ወገብ ወደ እናቱ ማኅፀን የምትልከው ሆይልና በ40 ቀን ትሾመዋለህ ለመጽደቅና ለመኮነን የሚል አለ። እሱን ለማመን ለማለት ፈልጎ ነው እንድተረጉምልኝ ነው። ተምሮ የሚመልሱት ኑረው የሚመልሱት ሙተው የሚመልሱት ጥያቄም አለ አይደል? ለምሳሌ ነፍሳት ሲኦል ውስጥ እንዴት ሆነው ነው የሚኖሩ የሚል ጥያቄ ቢጠየቅ ሙተው ነው አይደለም? ማለት ካልሞተ አይሆንም። ስለዚህ ዕውቀት የሚመልሰው ኑሮ የሚመልሰው ሞት የሚመልሰውና ብቃት የሚመልሰው ጥያቄ አለ ማለት ነው። ቅድስና የሚመልሰው ለምሳሌ አሁን ዛሬ ቅዱስ ፋሲለደስ ሰማዕቱ ፋሲለደስ እረፍቱ ነው። ከረፍቱ በፊት እሳት ሰማዕትነትን እንዳይፈራ እግዚአብሔር ገነትን አስጎብኝቶታል ይላል። በቅዱሳን መላእክት ሄዱ። እንዴት ነው የሄደው ቢባል በቅታየው ነው አይደል መልሱ። ስለዚህ እንደዚህ አይነት ጥያቄዎች ሁሉ ስለሚኖሩ መደብ እየሰጣችሁ መሄድ ነው። መልስ የሌለው ጥያቄ የለም። ግን ትምህርት፣ ኑሮ፣ ብቃት፣ ጊዜ፣ ሞት የሚመልሳቸው ጥያቄዎች አሉ ማለት ነው። በእነዚህ መደብ ውስጥ ማየት ይጠበቃል ማለት ነው። የቅዱስ አትናቴዎስ ላይ የ40 ቀን የእግዚአብሔርን አዋቂነት ብቻ የሚያመለክቱ ናቸው። አባታችን የገለጡት ነው የምንይዘው። ግን የ40 ቀን የምትለው ጥያቄ ቃሏ ምን ማለት ናት የምትለዋን ብቻ ልናገር። 40 ቀን የምትለው ቃል በትክክል ቅዳሴ አትናቴዎስ ላይ ቃሉ ተቀምጧል። ወበ40 ቀን ኦዘታውጾ ለሕፃን ማቆ የብሲ ወተፌኖ ውስተ ከርሰ ብሲት ወተጠበልሎ በሰፋድል ረቂቅ ወተሰይሞ እመኒ ለነዲይ ወመኒ ለብኢል ወመኒ ለጽድቅ ወመኒ ለኩነኔ እያለ ይሄዳል። ሕፃኑን ከእናቱ ወገብ የምታወጣው ከአባቱ ወገብ አውጥተህ በእናቱ ማህፀን የምትልከው በረቂቅ ሰፋድል የምትጠቀልለው በ40 ቀኑ ለሀብትም ሆነ ለድህንነት ለኩነኔም ሆነ ለጽድቅ ትሰይመዋለህ ይላል። እንግዲህ ምንድነው አባቶቻችን ይሄንን ሲተረጉሙ የቅዱስ አትናቴዎስን ሲተረጉሙ ሰው በ40 ቀኑ ሴቱም ወንዱም ማለት ነው ሴቱም ወንዱም ተስዕሎተ መልክ ይፈጸምለታል። ያ ከአባት የተከፈለውና ከእናት የተዋሃደው ውህደት አካላቱ በዚያ ያለ ተስዕሎተ መልክ ይፈጸምለታል ሙሉ አካላቱ። በዚያን ጊዜ ለድህነት ለሀብት ተሰይመዋለህ ማለት አካላቱ ተሳሉ ማለት ቢሰራ የሚበለጽግበት ቢሰንፍ የሚደይበት እጅ ትሰጠዋለህ፣ ቢመጸውት የሚጸድቅበት ቢቀማ የሚኮነንበት እጅ ትሰጠዋለህ ማለት ነው። ቢሰግድ የሚጸድቅበት ዳንስ ደግሞ ቢገባበት የሚኮነንበት እግር ትሰጠዋለህ። 24 ሰዓት ቢበላበት የሚኮነንበት ሆድ፣ ቢጾምበት የሚጸድቅበት አካል ትሰጠዋለህ። በዚህ እንደሚተረጎም ይችን ብቻ እንድትይዙ። ከዚህ ውጭ ግን የእግዚአብሔርን አዋቂነት ብቻ የሚያመለክቱ ናቸው ሙሉ የመጽሐፍ ቅዱስ ቃላቱ። በቅደም ተከተል የመጀመሪያው በእኛና በምዕራባውያን በምስራቅና በምዕራብ የሚወነጃጀሩበት ነገር አለ። ቅድም አባታችን እንዳሉት እነሱ አሃዳውያን ይሉናል፣ እኛ ደግሞ ሁለት ባህሪ እንላቸዋለን። ይሄ መወነጃጀሩ ለዘመናት ከ431 ጀምሮ እስካሁንም አለ። ይሄን ለመፍታት እንዳሉት አባታችን እኛ የኛን አስተምህሮ ለነሱ አልገለጽንም፣ የነሱ ማስተምህሮ በተቃራኒው ለኛ አልገለጹልንም። ምንድነው ጥያቄ? መድረኩ አልተመቻቸም። የኛን አስተምህሮ ለነሱ ምንገልጽበት የነሱን ማስተምህሮ እኛ የምንረዳበት መድረኩ አልተመቻቸም። ይህ ለምን አልሆነም? በእርሶ እሳቤ አንደኛው ጥያቄ ነው። የቤተክርስቲያን ልዩነት ምን እናድርግ የሚለው እንደው እዚች ላይ ህሊናችን ላይ እንዲስተካከል እንፈልገው ነገር ስላለ ነው። የቤተክርስቲያን ልዩነት የሚል ጥያቄ ራሱ የለም። ጥያቄው ራሱ ማለት ነው። ይቅር በሉኝና ምክንያቱም
ቤተክርስቲያን የምንለው ክርስቶስ ራሷ እንደ ራስ ክርስቶስ፣ እንደ አንገት ሃይማኖት፣ እንደ እግር ደግሞ ነቢያት ሐዋርያት እንደዚህ የሆኑ ለምሳሌ ጆሮ የሊቀ ዲያቆን ምሳሌ ነው። ጆሮ የሊቀ ዲያቆን ምሳሌ ነው። በጆሮ የሰውን ብሶት እንደሚሰሙበት ሊቀ ጳጳሱ የምእመናንን ችግር በሊቀ ዲያቆኑ በኩል ይሰማሉ ማለት ነው። ጆሮም የዚህ ምሳሌ ነው። አፍንጫ ደግሞ ሳይማሩ የሚያስተምሩ ሰዎች ምሳሌ ነው። ምክንያቱም አፍንጫ የራሱ መዓዛ የለውም፣ የሌላውን ነው የሚያመጣው። እነዚህም ይኖራሉ ቤተክርስቲያን ውስጥ ማለት ነው። ስለዚህ እነዚህ ሁሉ ተሰብስበው በክርስቶስ ደም ተዋህደው የሚኖሩባት ያችን ሕያው ማህበር ነው ቤተክርስቲያን የምንላት ማለት ነው። እና ቤተክርስቲያን ተከፈለች፣ ቤተክርስቲያን ተሳሳተች ማለት ሐሳቡ ራሱ ስህተት ነው ማለት ነው። ሊቀ ጳጳስ ሊሳሳት ይችላል፣ መዋቅር ሊሳሳት ይችላል፣ ፓትርያርክም ሊሳሳት ይችላል፣ የሆነ ግለሰብም ሊሳሳት ይችላል። ቤተክርስቲያን የምንለው ግን የሚታዩት የማይታዩት የረቂቃን የግዙፋን የሕያዋን የሙታን ሕያው ማህበር ያን ጉባኤውን ስለሆነ ቤተክርስቲያን ተከፍላም ተሳስታም አታውቅም ማለት ነው። ስለዚህ ሰዎች ተከፈሉ፣ ከቤተክርስቲያን አፈነገጡ። ለምሳሌ አንድ ጣት የተበላሽታ ስትቆረጥ ቅዱስ ቄርሎስ ምን አለ? አንድ ሕዋሳችን ቢበላሽ እያለቀስን ቆርጠን እንጥለዋለን አለ። እንዲቆረጥ አንፈልግም፣ ግን ሌላውን እንዳበላሽ ቆርጠን እንጥለዋለን። የአንድ ሕዋስ መበላሸት፣ የአንድ ሕዋስ መቆረጥ ሰውየውን ሞተ አያሰኘውም። ቤተ ክርስቲያን የክርስቶስ አካል ናት። ዘውእቱ ርእሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ ቅዱስ ጳውሎስ እርሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያንም አካሉ ናት ብሎ ተናግሯል። ይህንን ስለሆነ የክርስቶስ አካል ልትሳሳት አትችሉም ማለት የክርስቶስ አካል ቤተ ክርስቲያን የሚለውን ወደዚህ ውሰዱ። ስለዚህ የሆነ ሰው ባኮረፈ ቁጥር፣ የሆነ ሰው የሆነ ነገር ባነሳ ቁጥር ቤተ ክርስቲያን እንዴት ትከፈላለች የሚል ጥያቄውን ራሱ አስተካክሉት የሚል ሐሳብ አለ። ማለት ለሁላችንም ነው እንጂ ለወንድማችን ብቻ አይደለም።